እኔ አሁን በዚህን ሰዓት ማለት ነው እግዚአብሔርን ነው የምላችሁ ማለት በገዛ ቤተሰቤ እግዚአብሔርን ስለተጠጋው ብቻ ማለት ነው እብድ ተብዬ ኪዳነ ምሕረት ገብቼ ነበር የሆነ ሰዓት ላይ ነግሬያቸዋለሁ። እና ማረጋገጥ አለብኝ ትንሽ ታይም ስጡኝ ስላቸው ተረጋጋ ምናምን ብለ እነሱን አለም ትቼ ስለሄድኩ ማለት ነው። እና የገዛ ቤተሰቤ ሜትሪክስ ውስጥ እንደሆነ አውቃለሁ። ቂም ይዤባት አይደለም እናቴም ሆነች ምንም እሷ ብዙ ማታውቀው ነገር አለ፣ እኔ ብዙ ማውቀው ነገር አለ። እና ምን ልላችሁ መሰላችሁ ጀስት እንደዚህ ነገር ደርሶባችሁም ከሆነ ወደ እግዚአብሔር ልትጠጉ ስትሉ ፈርታችሁ እንዳትመለሱ ጋይስ፣ የምሬ ነው የምላችሁ። እናትም አባትም አብረዋችሁ አይቀበሩም። ወላጆቻችሁን እንደ ጣዖት አታምልኩ፣ እግዚአብሔርን ብቻ አምልኩ። ውስጣችሁ ሚላችሁን ገት ፊሊንጋችሁን እመኑት። ይመቻችሁ፣ ወዳችኋለሁ። ከዛሬ ጀምሮ ጧት መነሳት ልጀምር ወስኛለሁ። እንቀጥላለን አብረን። ሼር፣ ኮፒ ሊንክ፣ ፎሎ ማድረግ እንዳይረሳ። ወዳችኋለሁ። ለውጥ የሚፈልግ ብቻ ይሄን ግሩፕ ይሄንን ቲክቶክ አካውንት ፎሎ ይበል። አብረን እንቀየራለን። ይመቻችሁ።